መታሰቢያነቱ ለሷ ይሁንልኝ። ትናንት በተካሄደው የሃጫሉ አዋርድ ላይ የዓመቱ ምርጥ ሙዚቀኛ አንዱዓለም ጎሳ በመሆን የተሸለመ ሲሆን ሽልማቱን በተወካይ በኩል ተቀብሎ የሚከተለው መልእክት አስተላልፏል። ከ4 ዓመት በፊት በሙዚቃ ተስፋ ቆርጬ ነበር። ከተስፋ መቁረጥ ውስጥ አውጥታ እዚህ ደረጃ ያደረሰችኝ ባለቤቴ ቀነኒ አዱኛ ነበረች። መታሰቢያነቱ ለሷ ይሁንልኝ ብለዋል። እንግዲህ በቅርቡ አርቲስት አንዱዓለም ጎሳ ባለቤት ቀነኒ አዱኛ ህልፈቷ የምታወስ ነው። በዛ ዙሪያ አንዱዓለም ጎሳ አንደኛ ተጠርጣሪ ሆኖም ታስሮ እስር ቤት መሰንበቱም የምታወስ ነው። እንግዲህ ከእስር በዋስ መለቀቁ በቅርብ የወጡት መረጃዎች ያሳያሉ። ከዛም እንግዲህ አዋርድ ላይ ተጠርቶ እንዳልተገኘና በተወካይ በኩል ለሷ መልእክቱን እንግዲህ እሷ ነበረች በማለትም ነው በዚህ መልኩ ያስተላለፈው። አጠቃላይ እንግዲህ አንዱዓለም በቦታው እንዳልተገኘ ጭምርም ነው የወጡት መረጃዎች የሚያሳዩት። የሃጫሉ ሁንዴሳ አዋርድ እንግዲህ ሃጫሉ ህልፈትን ተከትሎ የኦሮሞ ልጆች ተሰብስቦ ያቋቋሙት አርቲስቶች የሚሸልሙበት መድረክ እንደሆነ ጭምርም ነው። ሚኪ ታቦር ኒውስን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።